አበባ ሸምቃ ካቡር ደም ካልቃ ሲዋዘን ለሁለት ሺህ በኢትዮጵያ የረጅም ዘመን ታሪክ የተለያዩ ቦታዎች በተለያዩ ዘመናት የፖለቲካ የኢኮኖሚና የማህበራዊ ህይወት ማዕከል ሆነው አገልግለዋል። እውቀት ብልጽግና ስልጣን ይዘልኩ እነዚህ ዘመናት ለዛሬው ትውልድ አእምሮ መሳጭ የሆኑ ቅርሶችን ትተው አልፈዋል። የዘመናቸው አሻራ በተላላቅ ሐውልቶቻቸው፣ በውቅር አብያተ ክርስቲያናቸው፣ በብራና ጥራዞቻቸው ይታያል። በኢትዮጵያ የተለያዩ አካባቢዎች የራሳቸው አስተዳደርና አገዛዝ የነበራቸው ክልላዊ መንግስታት በተለያዩ ጊዜያት አካባቢያቸውን ያስተዳድሩ እንደነበረ የታሪክ መዛግብትም ሆኑ አብያተ መንግስቶቻቸው ምስክር ናቸው። እውቀት ብልጽግና ስልጣን ይዘልኩ በእነዚህ የተለያዩ ዘመናት የተለያዩ ቦታዎች የንጉሶች መቀመጫነትና ለሀገሪቱ የፖለቲካ ማዕከልነት አገልግለዋል። በ19ኛው ምዕተ ዓመት መገባደጃ ላይ ለሸዋ ነገስታት በማዕከልነት ታገለግል የነበረችው አንኮበር ያኔዋ ኢትዮጵያም የፖለቲካ ማዕከል ሆና ነበረች። በዚሁ ዘመን የሸዋ ንጉስ የነበሩት ዳግማዊ ምኒልክ ጠላት ቢመጣ ለመከላከል የሚሆን ገዢ መሬት ያለው ለጦራቸውም ሆነ ለሕዝባቸው ለምግብ ለማረፊያም ሆነ ለማገዶ የሚሆን ሰፊ ጥሪት ያለው የተመቸ አካባቢ ፍለጋ ላይ ነበሩ። በዚህ ፍለጋ እጩ የነበሩና የተሞከሩ ቦታዎች አሉ። በመጨረሻ ያረፉበትና ቤተ መንግስታቸውን የሰሩበት የእንጦጦ ተራራ ረባዳማ ስፍራ ያኔ በነበረው መመዘኛ ከሁሉ የተሻለ ሆኖ አገኙት። እንጦጦ ላይ ሆነው ቁልቁል ሲያዩት ለኑሮም የተሻለ ለሰውነት መታጠቢያም ሙቅ ውሃ ከሚመነጭበት ስፍራ ከፍ ብሎ የሚገኘው ቦታ የዛሬውን ታላቁን ቤተ መንግስት ዋና መቀመጫቸው በማድረግ አዲስ አበባን የመንግስታቸው መቀመጫ አድርገው አጸኗት። አረንጓዴ ልምላሜ በተላበሱና ከፍተኛ ግርማ ሞገስ በተጎናጸፉ የተራራ ሰንሰለቶች የተከበበች ምድር አዲስ አበባ። የእንጦጦ ሰንሰለታማ ተራራ ግማሽ ጎኗን እንደ ጋሻና መከታ አቅፎ ይዟት ህዝቦቿ በየሰከንዱ ወደ ሳምባቸው ለሚያስገቡት ንጹህ አየር ያለ መታከት የበኩሉን ሲወጣ ኖሯል። የወጨጫ፣ የኤረር፣ የዝቋላና የፉሪ ተራሮች ደረታቸውን ወድረው በቅርብ ርቀት ይመለከቷታል። በ600 ጋሻ መሬት ላይ በወይና ደጋ የንብረት ክልል ለሁሉም የኢትዮጵያ ግዛቶች አማካይ በሆነ ቦታ ላይ ከ120 ዓመታት በፊት ለኢትዮጵያ ርዕሰ መዲናነት የታጨች ቦታ ናት አዲስ አበባ። 4 ኪሎ የሚገኘው ታላቁ ቤተ መንግስት በመልክዓ ምድራዊ አቀማመጡ ከፍ እንደማለቱም ፖለቲካና በአስተዳደር ማዕከልነቱም በአዲስ አበባ ካሉት ሌሎች ቦታዎችም ከፍ ያለ ስፍራ ያለው ቦታ ነው። 7 መግቢያ በሮች ባሉት ታላቁ ቤተ መንግስት በሰባቱም በሮች አቅጣጫ እንዲሰፍሩ በተደረጉት የወቅቱ ታላላቅ መኳንንቶችና ተከታዮቻቸው አንጻር የአዲስ አበባም በወረቀት ላይ የሰፈረ የመጀመሪያው ካርታ በእቴጌ ጣይቱ አማካይነት መነደፉን
ታሪክ ያስታውሳል። ባለፉት 120 ዓመታት አዲስ አበባ የኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ክንዋኔዎች ማዕከል ሆና ኖራለች። ከ20ኛው ክፍለ ዘመን አጋማሽ አንስቶ ደግሞ የአፍሪካ የፖለቲካ መዲና ሆና በዓለም ልዩ ስፍራ ይዛ ዘልቃለች። በ1888 ዓመተ ምህረት ኢጣሊያን ኢትዮጵያ ላይ የእብሪት ወረራ ባካሄደበት ወቅት የወቅቱ የኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ ለመላው የኢትዮጵያ ሕዝብ ሀገር የሚያናጋ ጠላት መጥቷልና ተከተለኝ ብለው ነጋሪት የጎሰሙባት ምድር ናት አዲስ አበባ። መላው የኢትዮጵያ ሕዝብም የንጉሡን ቃል ሰምቶ በአንድነት ተከተላቸው። የፋሽስትን ጦር በጠንካራ ክንዱ ደምስሶ ንጉሡን በሆታ አጅቦ ወደ አዲስ አበባ ሲመለስ አዲስ አበባም እድለኛ ከተማ መሆኗ በሁሉም ዘንድ ታመነ። ዘመናዊ ነኝ ያለውን የአውሮፓ ጦር ለመደምሰስ ቃል ገብቶ የዘመተ ጦር በድል የተመለሰባት ምድር። የአዲስ አበባ አደይ አበባነት ከጊዜ ወደ ጊዜ እየጎላ መጣ። ለሙግትም ሆነ ለተለያዩ ጉዳዮች ከኢትዮጵያ ጠቅላይ ግዛቶች ወደ አዲስ አበባ የሚመጡ ባለ ጉዳዮች ከታላቁ ቤተ መንግሥት በተዘጋጀ አዳራሽ ማረፊያም ሆነ መስተንግዶ እንዲያገኙ ይደረግ ነበር። ይህ ሁኔታ ከጊዜ ወደ ጊዜ እየበዛ መምጣቱ ከውጭ አገርም እንግዶች መምጣታቸውን መጨመሩ ሆቴል ማሰራት አስፈለገ። እቴጌ ሆቴልም የመጀመሪያው ሆቴል ሆኖ አዲስ አበባ ተከፈተ። እንደ ስሟ ሁሌም አዳዲስ ነገሮችና ክስተቶችን የማታጣው አዲስ አበባ ከዕለት ወደ ዕለት ከዓመት ዓመት እያሸበረቀች ትገኛለች። በአረንጓዴ ኅብር ከተሸመኑት የዙሪያ ተራሮች ንጹሕ አየርና እርጥበት እንደምታገኝ ሁሉ በዙሪያው ካሉ ድንግል መሬቶች አስተማማኝ የእህል ምርት ታገኛለች። በዙሪያዋ ካሉ ገጠሮችም ሆኑ ትንንሽ ከተሞች በየወቅቱ ስታደርጋቸው ለኖረችውና ዛሬም ለተያያዘችው የእድገት ጉዞ አስተማማኝ የሰው ኃይል እንድታገኝ አድርጓታል። በከተማዋ ወጣ ገባነት ሳቢያ ከየሸንተረሩ ከሚፈልቁት ምንጮች እንዲሁም በክረምት ወራቶች ከሚዘንበው ዝናብ በርካታ ጅረቶች ይገኛሉ። እነዚህ ጅረቶች የቆሻሻዎቿ ጸር ሆነው በአንጻራዊነት ንጹሕ እንድትሆን አድርጓል። ዕውቀት ብልጽግና ስልጣን ይዘልቁት ቤቱ ብርሃን ሆኖ ምኒልክ ጀምሮ አበባ ሸብርቃ ካቡር ደምቃ ልቃ ሲወልድ ሲዋበል ለ2000 ከ5 ሚሊዮን በላይ ነዋሪዎችን ይዛ የአፍሪካና የዓለም አቀፍ ተቋማት መገኛ የሆነችው አዲስ አበባ ከአፍሪካም ሆነ ከዓለም ከተሞች ሰላማዊ ከተማነቷን አስጠብቃ ኖራለች። ለሰላማዊነቷ ምክንያትም የነዋሪዎቿ ያሰፋፈር ሁኔታ ዘርን፣ ጎሳንም ሆነ ሃይማኖትን ወይንም የኑሮ ሁኔታን ግምት ውስጥ ሳያስገባ የተመሰረተ መሆኑ ነው። ይህ ደግሞ ሰላም፣ ጸጥታና ደህንነትን መሰረታዊ ለሚያደርገው የዘመኑ ሕይወት አዲስ አበባ እንድትመረጥ አድርጓታል። የአፍሪካ ህብረትና የአፍሪካ ኢኮኖሚ ኮሚሽን ዋና ጽሕፈት ቤቶች ከ4 በላይ የተለያዩ ዓለም አቀፍ ተቋማት በአዲስ አበባ መገኘትም ለሰላምና ለጸጥታ ባላት ምቹነት እንዲሁም
በአየር ንብረቷ የተነሳ መሆኑ ይጠቀሳል። ከየትኛውም የአፍሪካም ሆነ የሌሎች አህጉሮች በተለየ አዲስ አበባ ከ100 በላይ ኤምባሲዎችና የዲፕሎማሲ ተቋማትን በመያዝ የዓለም የዲፕሎማሲ መዲና ሆናለች። እንግዳ የሚያከብር ሕዝብና መንግስቷም በአፍሪካ ሀገሮች ስም የተለያዩ መንገዶችና ጎዳናዎችን ሰይሟል። የመላው ኢትዮጵያ ሕዝብ የዕለት ተዕለት ሕይወት በአዲስ አበባ ውስጥ በአብዛኛው ይንጸባረቃል። በየሰዓቱና በየዕለቱ በአምስት ዋና ዋና በሮቿ በርካታ ሰዎች ይገባሉ፣ ይወጣሉ። ለነዋሪዎቿ የዕለት ጉርስም ሆነ የዓመት ልብስ የሚሆኑ ቁሳቁሶች በመኪኖችም ሆኑ በተለያዩ መንገዶች ይገባሉ። ከአዲስ አበባም ወደ የክልሎች በርካታ ቁሳቁሶች በየዕለቱ ይጫናሉ። እድሜዋ እየጨመረ በመጣ ቁጥር አዲስ አበባ በሀገርም በአፍሪካም ሆነ በዓለም አቀፍ ደረጃ እየፈካች አዲስ አበባነቷን እያረጋገጠች ትገኛለች። በስልጣኔ አድጋ የኢትዮጵያን ብሔር ብሔረሰቦች ታሪክ ማንነት በተለያዩ ዘመን ያሉ የዕደ ጥበባትና የሥነ ቅርጽ ይዘቶችን በሚያሳዩት ሙዚየሞቿ ለዓይንም ሆነ ለሕሊና ምግብ የሚሆኑ ቅርሶች ተጠብቀው ይገኛሉ። ኢትዮጵያ የሰው ልጅ መገኛ መሆኗን ያስመሰከረችው የድንቅነሽ መካነ አጽም በብሔራዊ ሙዚየም በክብር ተቀምጧል። ጎን ለጎን ወይንም በቅርብ ርቀት ለዘመናት የኖሩት አብያተ ክርስቲያናትና መስጊዶች ከእምነት ማዕከልነታቸው በተጨማሪ ልዩ ልዩ ቅርሶችን፣ የነገሥታት መዋዕለ ዜናዎችንና መካነ መቃብሮችን ጠብቀው ኖረዋል። ለድል መታሰቢያ፣ ለሰማዕታት ማስታወሻና ለክብር የቆሙ ሐውልቶችና አደባባዮቿ ለነዋሪዎቿም ሆነ ለጎብኚዎች የዓይን ማረፊያና የመንፈስ ማነጫ ናቸው። በየአካባቢው የሚገኙ አረንጓዴ ልምላሜ የተጎናጸፉ ጥብቅ ቦታዎቿ የልምላሜ ተምሳሌቶች ሆነው ለልጆቿ መቦረቂያ፣ ለወጣቶቿ መዝናኛ፣ ለጎልማሶቿ ማጌጫ፣ ለአዛውንቶቿም መኩሪያ ሆነዋል። የጊዜን ቀመር ሳይፈሩ ዘመናትን መሻገር የቻሉ አብያተ መንግስታትና ሕንጻዎቿ ዛሬ ላይ ሆነን የአያት የቅድመ አያቶቻችንን እምነትና ፍልስፍና ያንጸባርቁልናል። ማህፀኗ ባፈራቸው የተለያዩ አካባቢዎች ልጆቿ በተለያዩ የሙያና የሥራ ዘርፍ ተሰማርተው የየዕለት ተግባራቸውን ያከናውናሉ። ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደ ሰው ይናፍቃል ወይ። አዲስ አበባ ከተቆረቆረች አንስቶ ለበርካታ ዓመታት የዘመናዊነት ማዕከል ሆኖ የኖረው የፒያሳ አካባቢ የከተማዋ ዋነኛ አስተዳደር ማዕከል ነው። የከተማዋ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፖሊሲዎች የሚመነጩበት የከንቲባዋ ጽሕፈት ቤትም የሚገኝበት ነው። ከአራዳ ወደ በስተምዕራብ የሀገሪቱን ታላቁን የገበያ ስፍራ መርካቶ እናገኛለን። ሀገር ከየጓዳው ወጥቶ እሳንግሱን ጓዙን ሞልቶ የተባለለት መርካቶ የእህል፣ የጥራጥሬ፣ የአትክልት፣ የፍራፍሬ፣ የማጣፈጫው የሁሉም ቁሳቁስ መገበያያ ስፍራ ነው። ከምናለሽ ተራ እስከ ታላላቅ የእህልና የቁሳቁስ መጋዘኖች ስርዓት በያዘም
ባለያዘም መልኩ ውደታቸውን ያከናውናሉ። በጥድፊያና በግርግር መሃል ሕይወት የዘወትር ተግባሯን በመርካቶ ያለማስተጓጎል ታካሂዳለች። የተክለ ሃይማኖትና የሰንጋ ተራ አካባቢዎች በተለያዩ የመለዋወጫ ዕቃዎችና የብረታ ብረት ንግድ ዋና መተዳደሪያቸው ይመስል ከሌሎች አካባቢዎች በተለየ ሁኔታ በብዛት ይገኝባቸዋል። ታላቁን ቤተ መንግሥት፣ የጠቅላይ ሚኒስትር ጽሕፈት ቤት፣ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት መሰብሰቢያና የፓርላማ ሕንጻዎች የ4 ኪሎ አካባቢ ክብርና ሞገሶች ናቸው። እዚያው 4 ኪሎ ከትምህርት ሚኒስቴር ዋና መስሪያ ቤት ሳይንስ ፋኩልቲ፣ ከዚያም የመጀመሪያው ዘመናዊ የቀለም ትምህርት ቤት የሆነው የዳግማዊ ምኒልክ ትምህርት ቤት ይገኛል። ከዚህ ጀምረው ግራና ቀኝ እያዩ እስከ ቀድሞ ተፈሪ መኮንን አጠቃላይ ሁለተኛ ደረጃ ትምህርት ቤት ድረስ በትምህርት ቤቶችና በከፍተኛ የትምህርት ተቋማት መገኛነቱ ልዩ መገለጫው ሆኗል። ሽቅብ ወደ ሽሮ ሜዳ ሲወጡ ደግሞ የተለያዩ ብሔር ብሔረሰቦችን ባህላዊ አልባሳት መስሪያና መሸጫ ሱቆችን እንደ ልብ ያገኛሉ። እውቀት ብልጽግና ስልጣን ይዘልቁ የቱ ብርሃን ሆኖ ዘመን ማይሽራቸው የሀገራችን የጥበብ ልብሶች ለዓይን በሚስብ ለሕሊና በሚማርክ ለገላም በሚያምር መልኩ ተደርድረዋል። ሲወልድ ሲዋለድ ለሁለት በቃ እውቀት ብልጽግና ስልጣን ይዘልቁ ዘወትር ድንግል የሆነው የአዲስ አበባ ማህፀን ዛሬም አዳዲስ አካባቢዎችን በዙሪያው አፍርቷል። ሲኤምሲ፣ ገርጂ፣ አልታድ፣ ሀያት፣ ሮፓክ፣ መብራት ኃይል፣ ወለቴና የመሳሰሉት የቅርብ ጊዜ አካባቢዎች የዘመኑ ፍሬዎች ናቸው። አብረኸው የሚበሉ ለቡናው ለድግስ በጣይቱ ሆቴል የተጀመረው የአዲስ አበባ የሆቴል ንግድ ዛሬ ሸራተንን የመሰለ ባለ 5 ኮከብ ዓለም አቀፍ ሆቴል ባለቤት ነው። ልጆቿ በባህል የሚያንጎራጉሩ ሌሎችም ዓለም አቀፍ የሆቴል ደረጃን ያሟሉ የግልና የመንግስት ሆቴሎች ዘወትር እንግዶቻቸውን እንኳን ደህና መጣችሁልን እያሉ ለቡናው ለድግስ ባውዳመቱ ከጅቡቲ ጀምሮ በተዘረጋ ሽቦ የስልክ ግንኙነትን የዛሬ 100 ዓመት አካባቢ የጀመረው የኢትዮጵያ ዘመናዊ የመገናኛ ታሪክ ዛሬ ዘመኑ ያፈራቸው የተንቀሳቃሽ ስልኮችና የብሮድባንድ አገልግሎት መስጠት ችሏል። የመጀመሪያውን የአቢሲኒያ ባንክ አስበን ዛሬ ዘመናዊ አደረጃጀት ያላቸው የግልና የመንግስት ባንኮች እንዲሁም የሐዋላ አገልግሎት ሰጪ ተቋማትን እናገኛለን። ባልተደራጀ መልኩ በየቦታው የተጀመረው ባህላዊ የሕክምና አገልግሎት በዘመናዊ መድኃኒት ቤቶች ተተካ። ዛሬ ዘመናዊን ሕክምና በተደራጀ መልኩ የሚሰጡ የግልና የመንግስት የሕክምና ተቋማት በአዲስ አበባ በከፍተኛ ደረጃ እያደጉ ናቸው። በኩርኩር መኪና አገልግሎት የጀመረው የትራንስፖርት አገልግሎት ዛሬ አይነቱም ሆነ ብዛቱ በፍጥነት እያደገ ነው። ለትራፊክ ፍሰቱን በሚመጥን አኳኋን የከተማዋን መንገዶች በተገቢው መንገድ ለማሳደግ ከፍተኛ እንቅስቃሴ በመደረግ ላይ ነው። ከቀለበት መንገድ በተጨማሪ በርካታ የትራፊክ መጨናነቅ ማስተንፈሻዎች እንዲሁም የትራፊክ ማሳለጫዎች
በበርካታ ቦታዎች እየተሰሩ ይገኛሉ። በዲዝል ሞተር የጀመረው የከተማዋ የኃይል አቅርቦት ዛሬ አስተማማኝ የሆነ የሃይድሮ ኤሌክትሪክ ኃይል አቅርቦት አግኝቷል። አዲስ አበባ የኢትዮጵያ የሥነ ጥበብ ስነ ስዕልም ሆነ የስፖርት ማዕከል ሆና ረጅም ዘመን ዘልቃለች። ዛሬም ይህን ማዕከልነቷን እያጠናከረች ትገኛለች። የኢትዮጵያና የአፍሪካ ሚሊኒየም ለአዲስ አበባ ተጨማሪ ጸጋ የሚያጎናጽፋት አዲስ አበባም ለራሷና ለአፍሪካ ሚሊኒየም ተጨማሪ ጸጋ የምትሆንበት አጋጣሚ ተፈጥሯል። የአዲስ አበባው ዓለም አቀፍ አውሮፕላን ማረፊያ በየደቂቃው ትላልቅ አውሮፕላኖችን ያስተናግዳል። አውሮፕላን ማረፊያው ዘመናዊነትን አሟልቶ ደንበኞችን ደህንነታቸውን በጠበቀ ሁኔታ ይቀበላል፣ ይሸኛል። ዛሬ ላይ ሆነን አሻግረን ስናይ በእቴጌ ጣይቱ የተጀመረው የአዲስ አበባ የካርታ ንድፍ ለአራት ጊዜያት የማሻሻያ ክለሳ ተደርጎለታል። የሕዝቡን እድገት ፍላጎት እንዲሁም የወቅቱን ሁኔታ በሚያገናዝብ መልኩም የመጪው ጊዜ ማስተር ፕላንም በተለያየ መልኩ ተሰርቷል። አዲስ አበባ ለነዋሪዎቿ ለእንግዶቿም ሆነ ለባለ ሀብቶች እንዲመች ተደርጎ ሁሉ ተቀርጾላታል። አዲሱ ሚሊኒየም ለአዲስ አበባ የዓለም አቀፍ ኢኮኖሚያዊና ፖለቲካዊ መድረክ ወሳኝ ቦታ ሰጥቷታል። ይህን ቦታ አስጠብቆ ለመቆየትም በመንግስት በባለ ሀብቶችና በነዋሪዎቿ የሚደረጉ እንቅስቃሴዎች ወሳኝነት ይኖራቸዋል። በዓለም አቀፍ ደረጃ ለሰው ልጆች ኑሮ መሰረት የሆኑ የዕለት ተዕለት ፍላጎቶች በከፍተኛ ፍጥነት እየተሟሉባት የምትገኘው አዲስ አበባ እንደ ስሟ አበባ የምትመስልበት ጊዜ ሩቅ አይመስልም። ለዚህም የከተማዋ መስተዳድር ከተለያዩ ሀገራት ከተሞች ጋር የጋራ ተራድኦ ስምምነቶች በመፈራረም ላይ ነው። መልካም ሚሊኒየም፣ መልካም አዲስ ዓመት በአዲስ አበባ። እውቀት ብልጽግና ስልጣኔ ዘልቆት የቱ ብርሃን ሆኖ ምኒልክ ጀምሮ አበባ ሸብርቃ ካገሩ ልቃ ሲወልድ በቃ እውቀት ብልጽግና ዘልቆት የቱ ብርሃን ሆኖ ምኒልክ ጀምሮ አበባ ሸብርቃ ካጉር ደምቃ ልቃ ሲወልድ ሲዋለድ ለሁለት ሲበቃ ስበስተዋደ